ወላሂ ወቢላሂ ወተላሂ የሰው ግሩፕ ለማብዛት እንድትበዙ እንድትሰሙ አይደለም። አላህ ዘንድ ይህን ስንናገር ቦነስ አለን። يقول الله تبارك وتعالى ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ለመዝናናት ብንፈልግ ራሳችንን ለማሳየት ብንፈልግ ቦታዎች አሉ፣ መዝናኛዎች አሉ። ሰው ክብሩን ምኑን የሚፈልግበት አይደለም። እዚህ ቦታ ምናልባት አንድ ነገር ተናግሬ ነገ ለቀብር የምትሆነኝ ነገር አንድ ወንድሜ እሳት የሚሄደው ኢየሱስ ክርስቶስን አምልኮ የሚገርም ማለት ነው። ወንነም አጃይባ ከሁሉ ነገር አጃይብ ሆነው በአሁኑ ሰዓት ቪዲዮ በስቷል። ወደ 28 የፕሮቴስታንት ቪዲዮዎች አሉ። በዚህ በኩል ኢየሱስ ጌታ ነው፣ በዛ በኩል ኢየሱስ በነብያቶች ያው እንደምታውቁት ደሌ ወዳጅ ደግሞ ማን ነበር? ያ እዩ ጩፋ ታውቃላችሁ አይደል? አዎ ታሪኩን ልንገራችሁ። ባለፈው ደብዳቤ ተጽፎለት ና እስቲ ነብይ ነክ መቼም ለወላይታ ብቻ አይደለም ለሁሉም ህዝብ ትላካለህ፣ ለሲዳማ ለኦሮሞ ታስፈልጋለህ፣ እንደው አንተ ነብይነት እናያለንና ብለን ጠርተነው ነበር። ደብዳቤው ከደረሰ በኋላ እሺ ብሎ ወይ ተለቆ ተነገረ። ቃል ተቆረጠለት። እሁድ ነበረ ታስታውሱ እንደሆነ ህዳር 4 ከጠራ ለካ ማታ ሰማና ስልክ ተደወለ። ቀመራን ተነቅ እኛ ደግሞ መጀመሪያውኑ ስንጠራው በማርቆስ ወንጌል ምዕራፍ 16 ላይ ያለውን የመጽሐፍ ቅዱስ አንቀጽ ታውቃላችሁ። አንድ ሰው በኢየሱስ ካመነ 5 ነገሮች እባቦችን ይዛሉ፣ የሚገድልን መርዝ እንኳን ቢጠጡ አይሞቱም ይላል። መርዝም አዘጋጅተን ነበር። ምክንያቱም መጽሐፉ ነው ብለው ማርቆስ 16 ግን መናል ያውቃል በደንብ አድርጎ መጽሐፍ ቅዱስ በደንብ አድርጎ ያውቃል። ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ የሚገድልን መርዝ እንኳን ቢጠጡ አይጎዳቸውም፣ እባቦችን ይይዛሉ። እባብ ወደዚህ ደወልና ከሻላ ከአጀ ከተማ 7 ሜትር እባብ አመጡልን። ምክንያቱም እኛ እባብ እንፈልጋለን። ነብይ ከሆነ እባቦችን እንዲህ አድርጎ በእጁ በታይላንድ ላይ አንድ ፓስተር እንዳደረገው ማለት ነው። ምናልባት በፌስቡክ ላይ ሳታወቀሩ አንዱ ይሄን ፕራንክ ማድረግ አለብኝ በኢየሱስ ክርስቶስ ስላመንኩኝ እባብን ይዤ እድናለሁ ብሎ ታይላንድ ውስጥ ትልቅ ወፍራም እባብ ኮብራ ይዞ አንገቱ ላይ ጠምጥሞ እባቧ ደግሞ ቀጭን ረጅም እንትኗን ምላሷን አውጥታ እዚህ ጋር ነድፋው አደባባይ ላይ ነው የሞተው። አላሁ አክበር። እስልምና ግን ቀልጣፋ ነው። ወላ ትልቁ በይድኩም በእጃችሁ ወደ ሞት የሚገላችሁ ነገር አትሂዱ ይላል። ሙስሊም ያደረጋችሁ አላህ አልሐምዱሊላህ እባብ ያኔ ምን መበጥረቅ ነው? ይሁን ነብይ ላይ ምናምን ደግሞ የሚገርም ማለት ነው። ይሄ አሁን እዚህ ሙስሊም ሴቶችን ሂጃብ የሙስሊም ሴት አስመስሎ አስቴርን ወይም ደግሞ አየለችን ወይም አስቴርን ወይም የሺህ መቤትን ስሙ ራሱ ኮስተት ነው። የሺህ መቤት እንዴት ነው አማርኛው ተሰውጋ ነው ድልመነት የሺህ መቤት እንዴት ነው? አንድ ሴት አንድ ሙስሊም እህታችን የሺህ መቤት ትሆናለች እንዴ? የአንድ ሰው መቤት ነው መሆን የምትችለው አይደለም እንዴ? ከስሙ ራሱ ስተት እኮ ነው። የሺህ መቤት የሺህ የመቶ ራሱ ምን ያህል ይከብዳል? አላሁ አክበር። ከስሙ ራሱ እንሳሳት። አንዳንድ ሰው ደግሞ ሲጠራ ሙሉ ጌታ ግማሽም አይደለም ሩብም አይደለም ሙሉ ጌታ ስታየው ሽንት ቤት ሙሉ ነው አይደለም። ስታየው ወደ ሞት ሙሉ ጌታ ይሞታል። ላታቁዙ ስለቱን ወላ ነው ይተኛል። ኢየሱስ ክርስቶስ ግን ይተኛል፣ ያንቀላፋል። በዮሐንስ ወንጌል ምዕራፍ 4 ላይ አይደለም እንዴ? አንድ ቀን ኢየሱስ ክርስቶስ በመርከቧ ሲሄዱ መርከብ ውስጥ አንድ ላይ ተነባብረው ሲሄዱ እመለሳለሁ ወደ ዩጩፋ ታሪክ እመለሳለሁ። ረስተው ሲሄዱ ኢየሱስ ክርስቶስ ተኛ፣ አንቀላፋ። ደቀ መዛሙርቱና ከእሱ ጋር የነበሩት ሁሉ ባህሯ ስትላው መርከቧ ስትናወጥ ፈሩ። ኢየሱስ ላይ ኢየሱስ ምን ተነስ፣ መርከቧ ልትገለበጥ ነው።
ተኝቼ ነበር። አም ሶሪ አላህ ይፈጃል እንዴ ላኢላሃ ተነሳ ከእንቅልፉ ሁለት እጆቹንም ዘረጋ፣ ሁለት አይኖቹንም ወደ ላይ ገለጠ። በሰማይ ያለው አምላኬ ሆይ ረቢ ሰሜን ይተሰናታል። አላህን ለመነ፣ ፈጣሪውን ለመነ፣ አምላኩን ለመነ። መርከቢቷን ጸጥ አለች፣ ተረጋጋች። በሰላም ሄዱ። ተኝቶ እዛው እልም ብንኖር አንድ ላይ እልም ይሉ ነበር ማለት ነው። ስለዚህ የማይተኛ አላህ በሱረቱል በቀራ ምዕራፍ 2 ላይ ላ ተአኹዙ ስነቱን ወላ ነውም ማንቀላፋት ቀርቶ መንገላጀት ምንም ነገር አታገኘውም። እንዲህ አይነት አምላክ ነው የምናመልከው። እናማ እነዚህ ሁለት ነገሮችን አዘጋጅተን እባቧንም መርዟንም ምናምኗንም አዘጋጅተን ይሄን ነብይ ለማወቅና እኛም ነብይ ከሆነ ለመከተል ምክንያቱም እኛ ግን እርግጠኞች ነን ካቲቡ ነብይ ሙሐመድ ማ ካነ ሙሐመድን አባ አሐድ ሚን ሪጃሊኩም ወላኪን ረሱሉላህ ወካተበ ነብይ ተዘክቷል። ባረፈ ፉልስቶ እኛ ይሄን ሙሉ እምነት አለን። ነገር ግን ሌሎቹ እንዲያውቁ ፈልገን ነው የጠራነው። በወደ ማንታይ መጨረሻ ላይ ምን ሆነ? 7 ሜትር እባብን አዘጋጅታችሁ የደወላችሁልን ለካ ለማስገደል ነበር የኛ ነብይ። ይሄ ነው እናንተ ስራ፣ ይሄ ነው። እባብ ለምን አዘጋጃችሁ? መርዝ ለምን አዘጋጃችሁ? ለምን አስፈለገ? ታዲያ ምን ችግር አለ? እሱ ነብይ አይደል እንዴ? ቀድሞ አያውቅም እንዴ? ብንገለውስ ደግሞ ጠዋት ተነስቶ በሶስተኛው ቀን ድንጋዩ ፈንቅሎ ከመቃብር ወጥቶ አለው አይደል? ታዲያ የት አለ ነብይነት? ከዛ ነው መጨረሻ ላይ ተደውሎ እኛ ከናንተ ጋር እንዳንነጋገር መንፈስ ቅዱስ ከልክሎናልና አንመጣም ብሎ የተደመደመው። መንፈስ ቅዱስ ይለከለ እንደዚህ እውነትን ደብቆ የሚሸሸግ መንፈስ ሳይሆን እኛ ያለን እውነተኛ መንፈስ ሜዳ ላይ ወጥቶ የሚከራከር ሐቅን ስለያዝን ነው፣ እውነትን ስለያዝን ነው። ምናልባት እናንተ ምን አገባችሁ እስልምና የራሳችሁ ስለሆነ እስልምና ንጹህ እስከሆነ ድረስ የራሳችሁን እምነት ይዛችሁ ቁጭ አትሉም ወይ? ለምንድን ነው ሌሎችን መጠሩ ልትሉ ትችላላችሁ። ቁርአን ነው የሚያስገድልን። ምን ይላል? ቁል ያ አህለል ኪታብ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በላቸው። እነዛን አህለ ኪታብ የሆኑትን ክርስቲያኖችን መሲሖችን ጥራቸው፣ ወደዚህ ወደ ሐቂቃው ጥራቸው ብሎ ስለሚያስገድልን ነው። አላህ ነው ያስገደደን። ስለዚህ ነው የምንጠራቸው እንጂ ለሌላ ነገር አይደለም። እኛ አንዳንድ ጊዜ ጥሪ በምናደርግበት ጊዜ ሌሎችን እምነቶች ለመጋፋት ወይ የሆነ ነገር ለማጥላላት አይደለም። ወላሂ ጀነት እንድትገቡ ፈልገን ነው። ሰው ወደው የሚወደው ነገር ነው የሚጠራችሁ። ስለዚህ እኔ እስልምና ላይ ጥያቄ ካላችሁ ከአሁን ሰዓት ጀምሮ ለክርስቲያን ወገኖቻችን በሩ ክፈቱላቸው፣ ወደዚህ መጥተው ይጠይቁን። በመጽሐፍ ቅዱስም ላይ የተናገረው ነገር ስህተት ካለበት የቁርአን አንቀጾች ስህተት ካሉበት እኒያን ነገሮች ላይ ጥያቄ ያለን በሉ። ረጅም ጊዜ ወስደን ወደፊት በሰፊው እንናገራለን። ባለፈው እዚህ ዳዋ ነበረን ታውቃላችሁ። ሲዳማ ብዙም ጊዜ ያ አስተርጓሚው ልጅ ከሞተ ወዲህ ባይመላለስበትም በሀሳብ ጎን ለጎን ነን፣ ሁሌ እንመጣለን። ግን አሁን ቀጻው ዳዋ ኮምፓራቲቭ ሪሊጅን የሙስሊም የክርስቲያን ንጽጽር ትልቅ ድብልቅልቅ ያለ የእናንተ ፓስተሮች ሁሉ የሚመጡበት በቅርብ ጊዜ ይዘጋጃል ኢንሻአላህ። እናንተ መጽሐፋችሁ ይዛችሁ በወሬ በጦርነት አሸባሪ አሽከርካሪ አስፈንጣሪ ምናምን ወሬ አይፈራም። እሱ ዘመኑ አለፈ። አንድ ሰው ሙስሊም ሲሆን ጠንካራ ሙስሊም ሲሆን ምን ይባላል? አሸባሪ። ፓስተሩ ጎበዝ ከሆነ ደግሞ ነብይ። ያ ፋሽን አልፏል። በዛ ላይ ደግሞ እኛ እንዲህ ጠርሙስ አምጦሽ አብዱል መናን በ60 ብር በ100 ብር በ1000 ብር ትፈወሳለህ ብለህ ጠርሙስም አይሸጥም ዘይትም የለም። ቁርአን እንኳን አንድ ሰው እንኳን በሸይጣን በጅኒ ቢያዝ ቁርአን ከቀረን ቁርአኑ የተቀረበትን ሩቃ በነፃ ነው የምንሰጠው። አንድ ታሪክ ልንገራችሁ። በአውቶቡስ ስንሄድ ፓስተሩ መኪና ውስጥ ጮኸ። እኔን አይቶ ጅኒ ቀባዳ ነው እንጂ ጅኒ ያለበት ለካ ሰውዬው ሸይጣን ታውቃላችሁ አይደል? ያው ሙስሊም መኪና ውስጥ ስገባ በባስ ስትሄድ ሱብሃንአላህ አልሐምዱሊላህ ትላለህ፣ አያተል ኩርሲ ትቀራለህ። ከኔ ፊት ነው የተቀመጠው። ቁጭ እንዳልኩኝ አያተል ኩርሲ ሁለቴ እንደቀረው ምንድን ነው ያውጡኝ ከዚህ መኪና ውስጥ አውርዱኝ፣ ወይ ደግሞ የሆነ ሰው ይወርድ ከዚህ ውስጥ ጅኒ ሰብሮበታል።
ቀጠልኳን ያወቅኩ ስራ አይደለም እንዲያወቅኩ ሸይጣን ነው ቀጥል አላሁ ላ ኢላሃ ኢላ ሁወ አልሐዩል ቀዩም ጠብጠብ لا تعبد سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء تربت تنفرفر بقى وطالوا أوطوا مكينة وقومة والله ورورت بسلام زواج يبقى የትኛው መንፈስ መሰለህ ይሄ መድረክ ላይ ያወጣ እንዲ ጆኮ የሚያስመጣው ሸይጣን ድሮ እኮ እኛ ጋር አለ ጃሪ ይደል ኦሮሚያ ጃሪ ይባላል ወቃቢ የሚባለው ሩር የሚያደርገው ማለት ወደ ቦረና ደግሞ ምንድን ነው የሚባለው ብርመጂ ይባላል ብርመጂ ቶርቦማ አባዱሬ የሚባሉ የወቃቢ ስሞች ናቸው ያኔ ዑለማዎቻችን እነዚህ ወቃቢዎች ላይ ቁርአን ቀርተው ቁርአን ሲወጡ መሄዱንስ እንሄዳለን ስንመለስ ግን ሱፍ ለብሰን ቢሮ ገብተን እንመጣለን ብሎ ነው ወቃቢዎቹ ሄዱት በዛ በኩል ነው በፋስተሮች በኩል ሱፍ ለብሶ ወቃቢዎቹ የተመለሱ ሐቂቃው ይሄ ነው ልክ ድመትና እንትን ተጣሉ አሉ ዶሮ ድመት ልትበላ ዶሮን አሳደደቻት ድመት እግሯ ተሰብሯል ዛፍ ላይ መውጣት አትችልም ዶሮዋ ላጥ ብላ ዛፍ ላይ ወጣችና ኩኩሉ አለቻት ድመት ቁጭ ብላ አዛኑንስ አዛናልሽ ወንድነትስ ወርደሽ ከእቃማ ካደረሽ አብረን እንሰግዳለን አላሁ አክበር እና እዛ መንደር ሴትና ህፃናቶችን ሰብስቦ ማንጫጫት ሳይሆን እንዲህ አይነት መድረክ ላይ ኢንሻአላህ በዚያውም በምንለው መድረክ ወጣችሁ ስንወያይ በሐቂቃው ይሄ አሸባሪ ነው ሊያጠፉን ነው ብለው ነገር አውጥተው ዘመኑ የስልጣኔ ዘመን ነው መጽሐፍን ይዘት መጣለ ከኦሪት ዘፍጥረት ተዋለ ስራ ያለው ኢንሻአላህ በጭንቅላታችን ውስጥ ሴቭ ሆኗል ቁርአናችንም እንደዛው ለነገሩ እናንተ ትንሽ ያስቸግራል ሴቭ ለማለት ከቦታዎቹ ብለው ባል ምናልባት አላህ ቁርአን ላይ ገባው አሽራስ የተመታ ማተባለ ወለቀድ የሰረና القرآن للذكر هل من مدكر አንዱ ነው መጽሐፌን አንብቦ የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር የምትል አንድ መጽሐፍ አለችኝ ታውቃላችሁ እሷ ላይ ቁርአን በሰው ልጅ አእምሮ ውስጥ ሴቭ ይሆናል ባይብል በሰው አእምሮ ውስጥ ሴቭ አይሆንም ኮምፕሊትሊ የሚል ጽሑፍ ጽፌያለሁ ይሄን ታሰው ቄሱ ደወሉ ሃሎ ተቀበልን ትባላንተን አው ምንድነው የምትጽፉት በስመ አብ ወልድ ምንድነው የምትጽፉት አራይበሳጩ ምንድነው መጽሐፍ ቅዱሳችሁ ማንበብ አትችሉም ሴቭ ማድረግ አትችሉም ምን ማለት ነው አይ ከተሳሳትኩ አድርጉ የተበላሸ ነገር ካለ ይስተካከላል ምንድነው እሱ አረ መጽሐፍ ላይ አንብቤ ነው ይሄው ቁርአኖችን ሰው ልጅ አባምሮ ሴቭ ማድረግ ይችላል ባይብላቸውን ግን ማንበብ አይችሉም ማንበብ አይደለም ማፈዝ ወይም ደግሞ ሴቭ ማድረግ ወይ ደግሞ በልብ ውስጥ ይዞ እኮ ይቻለው እኔ ከኦሪት ዘፍጥረት እስከ እስራ ያለው የመጽሐፍ ቅዱስ አንድ ባንድ አቃታለሁ ከፈለክ እንገናኝ አሰብ ሆቴል ፊት ለፊት የሆነች ካፌ አለች አዲስ አበባ መጽሐፉ የወጣ ሰሞን ነው እዛ ተጠቃቀርን 9 ሰዓት አካባቢ ነው እሳቸው 2-3 ሰው ጋር መጡ እኔም ካለ ሐፊዝ ቁርአን ጋር አንድ ላይ ሆነ ለነገሩ ሌላም ችግር ካለ ብለን እንዲህ አይነት ፈርጣም ያለውን አንድ ቦዲ ጋርድ ይዘን እናሰረ እንዴ ፈርጣም ያለ ተቋለ ሄር መጡ ቁጭ አይደል አንተ አው መጽሐፉ ደጋፍ አንተ አው ያለው ሙስሊሞች ቁርአናቸውን በሙሉ ሴቭ ማድረግ ይችላሉ ክርስቲያኖች ግን መጽሐፋቸውን ሴቭ ማድረግ አይችሉም ለምን ያልከው እኮ ሴቭ ማድረግ ስለማይችሉ ነው እንዴት እኔ አሁን የኔ ቁርአን ከሱረቱል በቀራ ጀምሮ እስከ መጨረሻው ምዕራፍ ድረስ እናነባለን ይሄ ልጅ አሁን ሐፊዝ ነው ያነባል እኔም አነባለሁ እሳቸው ናቸው እኔም አነባለሁ ያነባሉ እሺ እኔ አሁን መጽሐፉን እዚህ ከፍታለሁ የማቴዎስ ወንጌል ከፍቻለሁ እርሶ ከዛ ያነቡልኝ አልኳቸው እንዴት ባይኔ ሰራረን ያሉ አዎ ሐፊዝ ቁርአን ማለት በአይኑ ሳይ ቁርአን ሙሉ በሙሉ የሚያነብ ማለት ነው ይሄማ የሰይጣን ስራ ነው እንጂ እሱ ስራ አይደለም ለምንድን ነው የሆነው ግን አለ
ማረፈው ነገር ልክ ሎቱ ካልዋር ተመለሰው ለምንድን ነው ግን እንደዚህ ነው? አይ ቁርአን አሽራሳለሁ ምን ብሎ ወለቀድ የሰርና القرآن للذكر فهل من مدكر ለሰው ልጅ አብሮ እንዲመች ሰው እንዲሆን አድርጌ አስቀምጫለሁ ይላል። የእናንተ ግን የሚለው ቢመስተውፊዙ من كتاب الله إنا نحن نزلنا الذكر وإنا له لحافظون ቁርአን እኔ አወርድኩኝ በሰው ልብ ላይ ረድቶ እንዲቀመጥ እኔ እጠብቃለሁ አሽራሳለሁ። የእናንተ ግን እናንተ ናችሁ ጠብቁት ተባላችሁ። ቢመስተውፊዙ من كتاب الله እናንተ መጽሐፋችሁ ጠብቁ ይተባለ። አሁን ለዚህ ነው የተጻፈው። ለቃው መጀመሪያ እንደዚህ ሆኖ አልገባኝ። በቃ በሌላ ጊዜ እንገናኛለን። መጽሐፍ ላይ ስልካን እንዲህ አይነት ችግሮች በየቦታው ቢከሰቱት አንደኛ ባለማወቅ አለ፣ በሶስት ይከፋል። ሁለተኛው እያወቁ ቢያጠፋሉ እነሱ ለደሞዝ ነው። አንዱ ተከራክሮ እዚህ ቡልቡላ የሚባል ከተማ ላይ ፓስተር ነው። መጨረሻ ላይ እንዳለው ይላል እኔ አቀመራ ሁሉ ነገር ገብቶኛል፣ ግን ደሞዜ በወር የማገኘው 10,000 ብር ነው። ከእናንተ ጋር ከመጣ 2,000 ብር የሚሰጠኝ የለም፣ እዚሁ መቀመጥ ይሻለኛል። ሀቂቃው ገብቶታል፣ እውነታው ገብቶታል። በደሞዝ የተቸገሩ ሰዎች አሉ፣ እውነቱ ገብቶ። ስለዚህ እውነትና ወደ እውነት ከሚመጡ ሰዎች አላህ ያደርገን። እኛ ለሙስሊሞች ደግሞ አላህ ኢስቲቃማውን ይስጠን። ምን አይነት ኢስቲቃማ መሰላችሁ? እንደ ሰይድ ብን ጁበይር ንግግሬን በሰይድ ብን ጁበይር አከትማለሁ። ሰይድ ብን ጁበይር የሚባል ጠንካራ ሰሃባ አለ። ሐጃጅ ብን ዩሱፍ ደግሞ የሚባል አንድ ገዳይ ሰው አለ። ሐጃጅ ማለት ቀትል الناس عند الحجاج كلام الدجاج ሰዎችን መግደል ሐጃጅ ጋር እንደምንድነው ዶር እንደማለት ቀተለ من الصحابة والتابعين 120,000 120,000 ሰሃቦችን ያረደ ሰው የባግዳድ ንጉስ ነው። ሰይድ ብን ጁበይር የሚባል ታቢዓ ተጠርቶ መጣ። ማን እስመክ ስምህ ማን ነው አለው። ሰይድ ብን ጁበይር። ስምህማ ሰይድ ብን ጁበይር አይደለም፣ ያንተ ስም ሸቂይ ብን ኩሴር ነው ስምህ። አይ እናቴ ናችሁ የምታውቀው ወይ አንተ የሰየምከኝ ስም አይደለም፣ እናቴ ነች። ሸቀይታ ወሸቅየት እሙክ አንተ ደረቅ ነህ፣ እናትህም ደረቅ ናት። አልገይቡ ያዕለሙ ገይሩክ እናቴን አላየሃትም፣ በፍጹም አላየሃትም። ገይባን የሚያውቀው አላህ ብቻ ነው። ወይለከ ያ ሰይድ፣ ወዮልህ ያ ሰይድ፣ ወዮልህ። እሱ ገዳይ አይደለም፣ 120,000 ሰው ገድሏል። ሰይድ ብን ጁበይርን ጠርቷል፣ ገደለው። ጠራ መግደል ነው እሱ። ከዛ በኋላ አተድሪ هذه الدماء التي تجري في البيت በቤት ውስጥ እንዲምጎርፈውን ይሄን ደም አይተሃል አለው። አሁን አይቻለሁ። ምን ይመስላል? እንደዚህ አንገቶች ሲተቆራረጡ አንገቶች ታያለህ? አዎ አየሁ። ምን ይመስላል? ምን ይመስላል? ይሄ የተቆረጡ አንገቶች ምን ይመስላል? كان دم المسلم على عنقه وإن كان الدم الفاجر مثلك فلا بأس። የሙእሚን ደም የሚሰድ ሰው አላህን የሚፈራ ሰው ገለህ ከሆነ አላህ ይጠይቅሃል፣ በአንተ ላይ ይመለሳል። ነገር ግን እንዲሁ ዝም ብለህ በርባሪ ሌባ ምናምን ገለህ ከሆነ እሱ ሌላ ጉዳይ ነው፣ ሂሳብህ ከአላህ ጋር ነው። ያ ሰይድ አለ እክተር አይ ቀትለትን አቅትሉክ። ያው ገዳይ መሆኔን ታውቃለህ፣ የትኛውን አይነት ግድያ ልግደል? አርጄ ዘንዝዬ በእሳት ምረጥ አለው። እክተር አንተ ፈለነፍስክ አንተ ራስህ ምረጥና የፈለከውን አይነት ግድያ ግደለኝ። ፈወለዚ ነፍስ ሙሐመድን ቢየድ ነፍሴ በእጁ ባለች አላህ ምን አለው ሰተተል ምስለ ቀትለትን ቀተልተኒ ልክ እንደገደልከኝ አንተም ትሞታለህ። ይሄን አላህ ጠይቃለሁ ግደለኝ። ከዛ በኋላ እየተዝናና ሁለት እጁ ታስሮ ዙቤር ሰኡበድሉ ለከ ናረን ተለዛ እጅግ በጣም በምታሳምም እሳት ከስር እየጠበስኩ እንደ ጥብስ እገልልሃለሁ። ለው አሊምቱ አነ ናረ ቢየዲከ ለተከስቱከ ኢላሃን እሳትማ በአንተ እጅ መሆኗን ባቅ ኖሮ አምላክ አድርጌ ሰግድልህ ነበር። አላ ተድሪ
إنما النار بيد الله فلما ألقي إبراهيم في النار فأنزل الله قرآنا يتلى إلى قيام الساعة فقال الله قلنا يا نار كوني بردا وسلاما على إبراهيم ساتست تورور جزيكو أنا قاتل عليك أنت بتفلقم الله قال فلقه أنا قاتل معه سبحان الله كذاب هذا من الدنيا درجوا بقى توكو تساتون هذا شك السلاح وراديو نامت يسال سال وراديو سسل ساقة سيد بن جبير لماذا تضحك؟ لماذا نمسكه؟ سو كل الترد سل يزداد يفرح لماذا نمسكه؟ يسقي من بذاك الله من جراءتك على الله وحلم الله عليك يا أنت مجرمينك يا الله دمو أنت لا تبستو صبروا السورة يسقي سبحان الله الله أكبر الذي يتأمن الله يستر من جراءتك على الله وحلم الله عليك كذبوا على رسول تهذبنا حجاج بن يوسف الثقفي أتريد أن أعفو عنك أو في الأرجل مرز الأرجل لترك قالوا لا فإنما الأوف بيد الجبار أوف كوالي شو الله يجنك إذا كني ملمنو ليلا نجرنا ملمنو شك السلاح وراديو كرس وراديو سكرت ولك إبلا زورنا وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين سن فيتين ود الله ولك إبلا ملس ودفيتم من مطاعن تقالوا إيموثنا يا الله بلوسن وجهوا غير قبلة قبلة لا أزوروا تانا وجهوا غير قبلة أينما تولون فسمى وجه الله القرآن الآية قرروا ودفلقات شبة بتزوروا إلي الله أله لا شيء بلون أتقربنا سعيد بن جبير صحابي قارينه حجاج بن يوسف عالم ذنبه على أينما تولون فسمى وجه الله فلقات شبة بتزوروا إلي أشوان بلون شكرا كبوا على الأرض فيتو ودمدر دفوتان ودمدر دفو فذنبه على مقر منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى كأفترة فترة نجم ولا أفرت من لسالة يوم القيامة كأفرت كسر بلون آيات قرب تنادل لذي بزينو سيفوس لياردو سامتا عند يجيب كالتايبا شوف مترشا نقرين عند يجيب للمن كتب اللمنهن أوفو بكرتا من فلقه مراك من دون متأكد أنت يجيب كذا سوف تقدم إيشي أنت لا متأكد ما متأكد الله طيب شوف الدعاء اللهم لا تسلطه على أحد من بعدي اللهم لا تسلطه على أحد من بعدي يا الله وي الذي سويه بأنتم لا سلطان كذا ولا تشتغل قريب مسلم بسلام نور إيه مجرم سويه يسوق ديا بني لا يقوم لما الناس تقوله لقد أو مسلم أنا اللي موت عندنا سو لجوتشي بيتسابين ومنامنين إلى لا شوف الصحابة استقامة اللهم لا تسلطه على أحد من بعد بمن لو سلطانة تستوى كذبوا هلانو السولار تو يجوز زرقا فرأى لك أنقثون عند قرطة دمو كسوس تسوطا كما يقولون بعض العلماء فكتب كلمة لا إله إلا الله محمد رسول الله من الدم اللي يتصابه دنقت تامبما حجاج بن يوسف لك سو تامو بيت እንደገባ ከሻም ተነስቶ ሰይድ ብን ጁበይር ገደለ የሚባለው ሰማዓን ሳብ ተነስቶ መጥቶ እንግድነት አድሮ ወራደ ይዞ መጥቶ ልክ እሱ እንዳረደው ቤቱ አርዶት ሊወጣው ሱብሃንአላህ ما قتل አንድም ሰው ከዛ በኋላ አልገደለም እንደዚህ አይነት እስላማዊ ኢስቲቃማዎች ያስፈልጉናል ከኋላ የመጡ ብዙ ነገሮች ሊኖሩ ይችላሉ ፈተናዎች አሉ ምን አለ ድህነት አለ ምድር ላይ የተመቻቸው ሁሉ ጀነት ውስጥ ያለ አይመስልም አሁን ሀብታሞች ባሁን ጊዜ ስቃይ ሱካር ደም ግፊት ምናምን አጥሩ ምኑ ጭንቀት ያለው ዳራ ሰው ሀብታም ምትለው ባሁን ጊዜ ምግብ አይበል እኔ አንድ ጎረቤት አዲስ አበባ አለ ሹፍ 154 ስኖ ትራከር የሚባል ረጃጅም መኪና 154 ተሳቢ ወደ 700 ሚሊዮን ምናምን በአካውንት ላይ
ይህ ሰውዬ ግን ጮማ በላ ማራ በላ ቅቤ ወተት የሚባል ደረቅ ዳቦና ደረቅ ሻይ ተመድቦለታል። ይህ ሰውዬ ሆነ አለ هذا الحياة والله حقيقة መመላክ የእሱ አጥር ዙሪያ የተከበበው በሽቦ ጠቅላላ በሽቦ ላይ ምናልባት ሽቦ ራሱ አስተማመኑ ተብሎ የተቀጠሩ ውሾች ቁጥራቸው ለከዘለት በዛ ለዘበኞች ብዛታቸው ይሄ ሁሉ አለ። እንቅልፍ ግን የለም አይተኛም። አንድ ቀን መጡ ቤት አለው ተናስተልከ እንቅልፍ ቢያለኝ ይኸው 3 ወር ላይ ነው እንቅልፍ ጠፋ። ምንድን ነው የሚያስቡት? እንቅልፍ የሚባል ነገር ጠፋ። ብር አለ፣ ዱንያ አለ፣ ሚስት አለ፣ ልጆች አሉ። ይሄን የሚያክል ቪላ ውስጥ እንቅልፍ ልምታጣለህ። አሁን እንቅልፍ የምታገኝበትን ብነግርህ ደግሞ አትቀበለኝም። አንተ ብቻ ንገረኝ፣ የፈለገ ሆነ እንቅልፍ ብቻ ላገኝ እንጂ እቀበላለሁ። ቁል ላ ኢላሃ ኢለላህ ይሄ ምናምን በዚህ በአንደታ በወስባታ በሶስት ዋዜማ በአራት ዮሐንስ በአምስት አቦ በስድስት ጉንጓን በሰባት ስላሴ በስምንት ክሮስ በዘጠኝ ማቴዎስ በአስር መስቀል በ11 ሐና በ12 ሚካኤል በ19 ገብርኤል በ21 ማርያም በ16 ዳያምረት እነዚህም በሙሉ ጀን ብላ ጀመር ቁል ላ ኢላሃ ኢለላህ ሙሐመድ ረሱሉላህ شوف انت زمانيا مسلم ወደ ነው ሀጂ ቡርሃን ይባላል የሱ ዘመኛ ይመጡና ወለሽ ነገር በጫቸው እንዲ ምናምን ቃምቃም አርጎላት ተዘዋል። እሳቸው ግን ለሊትም ወጥተው ባለቤቱ ባለ 150 ስለው ትራከ ይሄ ሁሉ ሚሊዮን ብር ባንክ ይሄ ሁሉ ንብረት ይሄ መኪና ብቻ 5-6 ቤት የቆመ እንቅልፍ የለም። ለሊት ተነስቶ ቼክ ያደርጉታል። አይሆናል ተይታል ብልግ ይላሉ ከእንቅልፋት እሳቸው ይተኛል። አንድ ፓኪስታናዊ ዳዋ ተብሊግ የሚባል ተብሊጎች ሲሆኑ ቀይዞ ዳቦ ምናምን ይዞ ይላል። አሜሪካዊ እንቅልፍ እምቢ ብሎት ዓለም ይዞራል። አመት ሞልቶታል። እሱ እንቅልፍ ካጣ አመት ሞልቶታል። እንቅልፍ የሚባል የለም። ፓኪስታን ጀማዎች እንዲህ ተቀምጠው አንዱ እያንቀላፋች ተኛ። መኪናውን አቆሙ። እኛ ጋር እንቅልፍ ውድ ነው፣ እዚህ ጋር ርካሽ ነው አለና አጋ ብሎ ቁጭ ያደረገው ቀሰቀሰው። የተኛው ሰው ምንድን ነው ሲል ይሄ ጀማ ተብሊግ ጀማ ይባላል፣ ዳዋ ነው የወጣ ነው፣ ፊ ሰቢልላህ ነው፣ ወደ አላህ ነው የምንጠራው። እንደዚህ ታዲያ እንዴት ነው እንቅልፍ እንደዚህ ወሽ ብሎ አንተ ጋር የምተኛው? እኔ ካጣው እኮ አመት ልሞላኝ መተኛት ትፈልጋለህ? ናከኛጋ አሽሀዱ አን ላ ኢላሀ አሽሀዱ አን ላ ኢላሀ ወጣለ ና አሁን ሙዛከራት አዳምጣለሁ ብሎ አስር ሙደሃል ሙሐደራ ሲደረግ አስር ላይ ይዘውት ገቡ። አሜሪካዊ ሱሪ ታጥቦ እስቲንጃ አድርጎ ለመጀመሪያ ጊዜ እንቅልፍ ፍለጋ ነው አላህ ፍለጋ አይደለም። መስጊድ ገብቶ ከነሱ ጋር ቁጭ ሲል ዳዕዋ ተጀመረ። ሼኹ ቢስሚላሂር ረህማኒር ረሂም ኢነል ሐምደሊላህ ስሉ ሸይጣን ደግሞ የከለከለውን እንቅልፍ ይሄን ሐዲስ እንዳይሰማ ብሎ ማለት ነው ጀማ ይሄን ሐዲስ እንዳይሰማ ይሄ እውነቱን እንዳይሰማ። አንዳንድ ጊዜ አላያችሁ ጁምዓ ስትገቡ ፊት አጣውን እንቅልፍ ታገኛለህ። ጁምዓ ላይ ያመጣሉ ደርቦ ይዞ ይበቃል። ያ ኹጥባ እንዳይሰማ ሱብሃንአላህ። ከዛም በኋላ ይሄ አሜሪካዊ ለመጀመሪያ ጊዜ ከዓመት በኋላ እንቅልፉ መጣ። ኹጥባው አልቆ ዳዕዋ ተደርጎ ሙሐደራው ተሰቀሰቀሱ አይሰማም። ተሸክሞት ወደ መኝታ